ጨረቃ ነሽ ብሎ ሰማይ ላይ ቢሰቅሉኝ፣ አበባ ነሽ ብሎ ምድር ላይ ቢተክለኝ፣ ሞገሱ በዝቶበት የሚያረገኝ ቢያጣ፣ እኔ አይጥ እያልኩኝ ደግሞ ዙሮ መጣ። ጨረቃስ ትሁን ምሽት ታደምቃለች፣ አበባዋም ትሁን ግቢ ታስውባለች። አይጧ በእኛ ፍቅር ምን ትሰራለች ብዬ ብጠይቀው ነገሩን አየሁት። እሱ ድመት ሆኖ እኔ አይጧን ሁኜ በፍቅሩ ተበላሁ ትላለች። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖችን ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን? እኔ ያለሁኝ አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። ላይክ ሼር እያረጋችሁ አበረታቱኝ የኔ ውዶች ማለት ነው። ላይክ እያረጋችሁ ቪዲዮውን እያያችሁ ለምታበረታቱኝ እህቶቼ ደግሞ ከልብ አመሰግናለሁ የኔ ውዶች። በርዶኛል፣ በጣም ነው የሚበርደው ዛሬ በጣም ማለት ነው። እና ዛሬ የመጣሁት በአዲስ ቪዲዮ ነው። ቪዲዮ ደግሞ ሁላችሁም አይታችሁታል። እግረኛው ሚዲያ ላይ እንግዲህ ትዳር በደላላ ነው። እኔ የእሷን ቪዲዮ ሳይሆን ቲክቶክ ላይ የምታውቁት ብዙዎቻችሁ ታውቁታላችሁ። አሊ ወለየው እንደ ቀልድ ያርጎ በጣም ትልቅ ቁም ነገር ነው እሱ ልጅ የሚያወራው ማለት ነው። ሁልጊዜም እሱ እንደ ቀልድ ያርጎ የሚናገራቸው ነገሮች ቁም ነገር አለው። በተለይ ላላገባችሁ፣ ላልወለዳችሁ፣ ትዳር ለሌላችሁ ሰዎች በጣም ነው የሚጠቅመው። ወላሂ ቪዲዮውን ልጋብዛችሁና እመለሳለሁ። በደላላ ትዳር ፍለጋ ከመድረሳችሁ በፊት ሴቶች እድሜያችሁን በአግባቡ ተጠቅማችሁ አግቡ። አስረግጬ ነው የምነግራችሁ። ይህ ሴት እንግዲህ እድሜዋን በአግባቡ ባለመጠቀሙ የደረሰባት ችግር ምንድነው? ብር ስትል ትኖርና ብሩን ስትይዘው ባሉ ይጠፋል፣ እድሜ ያልፋል፣ እድሜ ይገፋል። የዛን የምትፈልጊውን ሰው አታገኝም። እንደገና ገንዘብሽን ፈሰስ ታደርጊያለሽ ሌላ ፍለጋ። ይቺ ሴት የገጠማት እንደዛ ነው። ለደላላ ትዳር እናገናኛለን ለሚሉ በርካታ ብር የተበላይ ሴት ናት። ስለዚህ ባህር ስደት ቦታ ያላችሁ እህቶች እድሜያችሁን በአግባቡ ተጠቀሙ። ገንዘብ እያላችሁ ገንዘብ አታሰልስሉ። ብዙ ገንዘቡን ስትይዙ ማለት ነው ባሉ አይገኝም። ደግሞ በአሁኑ ሰዓት ገንዘቡ ወዲርሽም ጠላሽም መጨረሻ ላይ ዙሮ ወንድ ከመብላቱ አይዘልም። ወንድ ጋር ነው መበይ ፍርጥ ብትይ ልንገርሽ። በወጣትነትሽ አግብተሽ በአፍላነትሽ በቃ ደስታሽን አጣጥሚ። አለቀ። የሚያስፈልግሽ ያን ነው። ገንዘብ እያላችሁ ገንዘብ ብቻ አታሰልስሉ። ገንዘብ ህይወት አይሆንም። እዴ አንዴም የሚነግሯችሁን ስሙ እንጂ አታድርቁኝ። እና እሱ ምንድን ነው ያለው? ቪዲዮውን እንዳያችሁት ማለት ነው። ሴቶች እድሜያችሁን ተጠቀሙበት ብሏል። እውነቱን ነው። ማንኛውም ሰው እድሜውን መጠቀም አለበት። አንድ ሰው እንዴት ትዳር በደላላ ይሄዳል? እኮ ለምሳሌ ሁላችሁም አረብ ሀገር ላይም ሆኖ የትም ሀገር ሆኖ አባትም ሆነ ወንድምም ሆነ ደላላም ሆነ መሬት ራሱ ሲገዛላችሁ እስኪ መሬቱን ልየው፣ በየት በኩል ነው፣ እንዴት ነው ብላችሁ ፎቶ ቪዲዮ እንጠይቃለን አይደል እንዴ? እንዴት አንድ ሰው ትዳርን ያክል ነገር ልጁን አታውቀውም፣ ጥቁር ይሁን ነጭ ይሁን ቆማጣ ይሁን፣ እንዴት አንድ ሰው ሳያውቀው ይሄን ሁሉ ብር ይሰጣል? በዛ ላይ ራሱ ቁጥር ራሱ አስተካክላ እኮ አታውቅም። የሰጠችውን ብር ራሱ ያው እንግዲህ በፊት ከጋዜጠኞቹ ጋር አውርታ ስለሆነ ቪዲዮ የሚቀረጸው እያገጣጠመች ነው ጋዜጠኛዋ ስትናገርላት የነበረችውና ተቻላችሁ አግቡና ውለዱ። ግዴታ ደግሞ በአንዳንድ አጋጣሚዎች አልሞላልን ብሎ አረብ ሀገር ላይ አይሞላ መቼም አይሞላ መቼም። አንዱን ስትይዙት አንዱ ይጎላል፣ አንዱን ስትይዙት አንዱ ይጎላል። ምንም የሚሞላ ነገር የለም። ይቅርብኝ ብላችሁ ተነስታችሁ ካልሄዳችሁ ማለት ነው። ስንቶቻችንን ቤተሰቦቻችንን ሳናይ የሚሞቱብን፣ እድሜያችንን በአረብ ሀገር የምንጨርስ፣ ቤት እንሰራለን ቤታችን ይፈርሳል። ሁለተኛ ቤት ለመስራት ደግሞ እዚህ ጋር እንዲያክራለን። በዛ ሁሉ ግን እድሜያችን ይሄዳል። እውነት ወንድ ልጅ 80 የሚሆን 70 የሚሆን ወንድ ልጅ ይወልዳል። ወንድ ልጅ ምንም ችግር የለበትም። ሴት ልጅ 35 30 እያለች 40 ተገባች በኋላ የመውለድ እድሏ ራሱ በጣም ጠባብ ነው። በቃ እድሜያችን ከ30 በላይ ተሄደ የምንወልድበት በጣም ነው እንትን የሚለው።
ካልወለድን ደግሞ ከቻለን ብር ካለን ስንት ምስኪን ልጆች አሉ። የማዲጎ ልጅ አንጥቶ ማሳደግ ይቻላል። አይ የማዲጎ ልጅ አላሳድግም ካላችሁ ምንም ችግር የለም። ግዴታ ልጅ ኑረኝ ተብሎ ይህን ያህል በጣም ነው ያሳዝነችኝም ያናደደችኝም። በጣምም ነው ያናደደችኝ። አንድን ሰው ሳታውቁት ቢያንስ እንኳ እሷ ሌላውን ጸባያን ቀርቶ ቡና ራሱ በምን በሱካር ተጠጣ እንዲሁ ተጠጣ እንኳን ማያውቅ ወንድ ሰብራይዝ ያደርግሻል ስትባል እሺ ማለቷ፣ የማታውቀውን ወንድ ለማግባት መስማማት። ይህን ሰውዬ እኮ ምንም ነገር አታውቀውም፣ ነጭ ይሁን ጥቁር ይሁን። እንደዛ ከመሆኑ በፊት አሁንም ትዳር ለሌላችሁ፣ ላላገባችሁ፣ ላልወለዳችሁ በቃ እድሜያችሁን ተጠቀሙበት። ብር እንዲሆን በቃ ብር ብትይዙትም ባትይዙትም ነገም ተነገም ወዲያ ከወንድ ጋር ነው ያገባሽው ወንድ። አሁን እዚህ ጋር ለወንድ ብሬን አልሰጥም ብለሽ ብትይዥም ነገ ጧት ስትገቢ ያ ወንድ ብርሽን መብላቱ አይቀርም። በምንም ተአምር ብቻሽን ብሩን አትበዩ። ለምን ግዴታ እዛ ጋር ሄደሽ የምታገቢው ወንድ ያንቺን ብር መብላቱ አይቀርም። አሁን ከኔ ጀምሮ እንፎክራለን። የእውነት እንዴ ብሬን ለወንድ ልጅ አልክም አልሰጥም፣ ሙስታሂል ሀቢብቲ። ነገ ጧት ስትሄጂ ስታገቢ ብርሽን ይበላል። በምንም ይሁን በምንም ያንን ብር ወንድ ልጅ መቅመሱ አይቀርም። አሁን እኛ ልጅ ስላለን ለልጅ ብለን ተስፋ ኑሮን እንሰራለን። ግን ያልወለዳችሁ አሁን ቲክቶክም ላይ አለ። አሁን ቲክቶክ ላይ ደግሞ ምን መጥቷል? ፎሎር ለማሳደግ በቃ ቪው ለማገኘት ፍቅር በዲላላ ቁመትህ፣ እድሜክ ኦኬ። እድሜውስ እሺ፣ የት ነው የምትኖረው? ሴቶቹ ተነስታችሁ አሜሪካ ያለ ካናዳ ያለ እንዴ? ግዴታ አሜሪካና ካናዳ ያለ ወንድ ማን ነው ጥሩ ነው ያላችሁ? አሜሪካና ካናዳ ያለ ወንድ ወስዶ ሰራተኛ ቢያደርግሽ ምን ታውቂያለሽ? ወስዶ ህይወትሽን ቢያበላሽው ምን ታውቂያለሽ? ኢትዮጵያ ያለ ወንድ አንፈልግም። ባልም የሆነው እውነት አላህ ተሰጠሽ ኢትዮጵያ ያለ ወንድ ነው። ግን በትክክል ቤተሰቦቹን አቀሽ እሱን አቀሽ ተግባብተሹ ተዋውቀሹ ብታገቢው ኢትዮጵያ ያለ ወንድ ነው ባልም ይሆንሽ። ይሄ አረብ ሀገር ላይ የሄደ በተለያየ ሀገር የሄደ ወንድ በቃ የሰለጠነ ሀገር ነው ብለሽ ባል አይሆንሽም። ህይወትሽን ነው የሚያበላሽው። እስኪ አንዳንድ ዩቱብ ላይ ዞር ዞር ብላችሁ ፌስቡክ ላይ ምናምን ይገናኙና ይመጡና ፌስቡክ ላይ ያወራታል ምናምን፣ ከዛ ይጨርሱና ኢትዮጵያ ይመጣና ፕሮሰሷን ጨርሶ አሜሪካን ይወስዳታል፣ አሳልፎ ይሸጣታል። እዛ ጋር ወስዶ ደግሞ ለተለያዩ በቃ ተገቢ ያልሆኑ ነገሮችን ይፈጽምባታል። እስኪ ዩቱብ ላይ ዞር ዞር እያላችሁ እዩ። በጣም ብዙ ነገሮች አሉ፣ በጣም የሚዘገንኑ። አሁን እኔ ባለፈ የሆነ ነገር አየሁ ማለት ነው። ዩቱብ ላይ ተዋወቀችው፣ መጣ፣ ጥሩ ነበረ፣ አገባት፣ ወሰዲያት። እዛ ተወሰዲያት በኋላ ግን ለሱ ሚስት ሳትሆን ለሌላ ሰው ነው አሳልፎ ይሸጣል። በቃ እንደ ህገ ወጥ ደላላ ማለት ነው፣ ወስዶ ይሸጣል። በስንት ጉድ ነው ወዲያ ሀገሯ የተመለሰችው። ግን አገሯም ተመልሳ አመታት ፈጅቶባታል ጤናዋን ለማስተካከል። ወጣችሁ በቲክቶክ አሁን ብዙ ልጆች ሀቢባ ቤት የሆነ ልጅ ደግሞ ማነው ስሙ እሱ አለ፣ ብዙ ሴቶችም አሉ። እንዴት ነው እናንተ ገብታችሁ የማታውቁትን ወንድ እኔ እፈልጋለሁ ትዳር እኮ ዝም ብላችሁ በቲክቶክ በደላላ የሚመጣ አይደለም። ቤት አይደለም፣ መኪና አይደለም፣ መሬት አይደለም የምትገዙት። ልክ እንደ ሸቀጣ ሸቀጥ እኔ ትዳር እፈልጋለሁ። አሁን እቺ ሴትዮ ካላስ ብሯንም ተበልታ ሰውየውም የለ ልጄ እያሉ ነው ደግሞ የሚያወሯት። እራሱ አታሳዝንም? አሁን ይሄ ሰውዬ ራሱ ፎቶውን የላከላት ሰውየው ራሱ ያውቅ ይሆናል እኮ እየተነገደበት ሊሆን ይችላል በፎቶ። ከዚህ ሁሉ ነገር ተቆጠቡ። ግዴታ ልጅ እንወልድ ያለን ካላችሁ ደግሞ አገራችሁ ስገቡ ውለዱት። አንዱ እናንተ የምታሳድጉት ግዴታ ልጅ ለመውለድ ተፈለጋችሁ ግቡ። ከአንዱ ጋር ተጀናጀኑ፣ ሂዱ፣ ውለዱ፣ ልጃችሁን አሳድጉ። ብራችሁንም ሰጣችሁ ሰውየውንም ሳታገኙት ከሁለት ያጣተ የምትሆኑ ከዲያችሁ ኢትዮጵያ ተዋውቃችሁ ውለዱ። ብራችሁን ተበልታችሁ በሰው ሀገር ላይ ቆይማ እናንተ እኔ
አረብ ሀገር ላይ ያላችሁ ብራችሁን ዝም ብላችሁ አሳልፋችሁ የምትሰጡ እኔ የማላውቀው አረብ ሀገር አለ እንዴ? እኔ ከምሰራበት የተለየ አረብ ሀገር አለ እንዴ? እኔ እኮ አውጥቼ ራሱ ለምከፍለው ራሱ ላይ እንዴት እንትን እንደሚለኝ እንዴ! ወር እስከ ወር ድረስ እንዴት ሆነን ይሄን ብር የምናገኘው? ስንት ስቃይ በልተን ፎቅ ወርደን ወጥተን፣ አረ ስንቱ በተለይ በዚህ በብርድ ሰዓት እቃ ማጠቡ እውነት እኔ እጄ ምን እንደመሰለ ባሳያችሁ። እውነት ክሎሮክሱ ስንቱ ነገር ስንት ኬሚካል እየተቀላቀለ የእነሱን ቤት እያጠብን ብራችሁን ይዛችሁ በአግባቡ እድሜያችሁን እንትን ሳይል ግቡ፣ ውለዱ። አንድ ልጅ እንኳ ወልዳችሁ ነው እንዴ ለልጅ ትላላችሁ። ከዛ በኋላ ደግሞ ስትገቡ ፈጣሪ ተሰጣችሁ ትወልዳላችሁ። እናት ይኖራችኋል፣ አባት ይኖራችኋል፣ አክስት ይኖራችኋል። ወልዳችሁ ሰታችሁ ነው። መቼም አያሳድጉም ወንዶቹ ብትወልዱ ራሱ እና ይህንን ነው የምላችሁ ውዶችዬ፣ ሲንግሎች ማለት ነው። ሲንግሎች ተጠንቀቁ። ብራችሁን ይዛችሁ በአግባቡ እድሜያችሁን ተጠቅማችሁ ገብታችሁ ውለዱ። ትዳር በደላላ የለም፣ ፍቅር በደላላ የለም። ስታፈቅሩ ደግሞ ዝም ብላችሁ ምረጡ። እዛ የሚጀነጅናችሁ ወንድ እኮ ባለትዳር ይሆናል፣ የልጅ አባት ይሆናል። የእናንተን ብር እየወሰደ ልጆቹን ያሳድግበታል፣ ሚስቱን ያስተዳድርበታል። ኢትዮጵያ ኑሮ ተወዷል። ስለዚህ አሁን ሰዓት ላይ ብር የምትልኪ ተሆነ ሚስቱ ፊት ራሱ እየተጀናጀነ ብር ነው የሚቀበሉሽ። ለምን? ሚስቱ አለች አጠገቡ፣ ባሉ አለ። አንቺ ብር ትልኪ ያለች፣ ሚስቱስ ምን አገባት? ቤቷን ታስተዳድር ያለሽ ውዴ። ስለዚህ ሁላችሁም ራሳችሁን ጠብቁ። ባላችሁበት ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ረህመቱላሂ በረካቱ